ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኑ ነኝ። ቤት አራተኛ ዙር 10ኛ ዓመት 35ኛ መደበኛ ጉባኤውን እያካሄደ ይገኛል። መደበኛ ጉባኤው ያለፈውን ጉባኤ ቃለ ጉባኤ በማጽደቅ ተጀምሯል። ጉባኤውን የወረዳ ምክር ቤት ዋና አፈ ጉባኤ አቶ አስራት አለማየሁና ምክትል አፈ ጉባኤዋ ወይዘሮ በቀለች በዛብህ በጋራ መርተውታል። የወረዳው ዋና አስተዳዳሪ አቶ ካሳውን ገብሬ በበኩላቸው ለምክር ቤቱ የወረዳውን አስፈጻሚ መስሪያ ቤቶች ሪፖርት እንደሚያቀርቡም ታውቋል። በዚህም የማህበራዊ ኢኮኖሚያዊና የመልካም አስተዳደር ተቋማት ሪፖርትን ጨምሮ ሌሎች ዝርዝር ሪፖርቶች እንደሚቀርቡ ተነግሯል። በተጨማሪም የተለያዩ ጠቃሚ አጀንዳዎችና ውይይቶች ለጉባኤ ቀርበው ውሳኔ ያገኛሉ የተባለ ሲሆን ከነዚህም አንዱ የሹመት አሰጣጥ ነው ተብሏል። በመጨረሻም ይህ ጉባኤ ለተከታታይ 2 ቀናት የሚቆይ ሲሆን ከሙሉ መረጃ ጋር ዳግም እንመለሳለን በማለት ከስፍራው ዘገባውን ያደረሰን ባልደረባችን ሀብታሙ ወልደስላሴ ነው። ውጤታማነታቸው የተረጋገጡ ዝርያዎችን ወደ ህዝብ በማውረድ ህብረተሰቡን ተጠቃሚ የማድረግ ስራ ተጠናክሮ መቀጠል እንዳለበት የዘርፉ ባለሙያዎችና ሌሎች ባለድርሻ አካላት ገለጹ። የቦንጋ ዩኒቨርሲቲ እንሰትን ጨምሮ በተለያዩ ሰብሎች ላይ ከሚያደርጋቸው ሙከራዎች መካከል በጌሻ ወረዳ በሚገኘው የምርምር ጣቢያ በእንሰት ሰብል ላይ ያከናወነ የሚገኘው ተግባር ተጎብኝቷል። ፋኦ እየተባለ የሚጠራው ዓለም አቀፍ ድርጅት ተወካዮችን ጨምሮ በስፍራው የተገኙ እንግዶች ዩኒቨርሲቲው የጀመራቸውን ጥረቶች ስኬታማ መሆን እንዲችሉ ማበረታታት ይገባል ብሏል። ዜናውን ያደረሰን ባልደረባችን ታመነ በየነ ነው። ክፍል ያለው ያቀርባል። You know, I appreciate your dedication and your commitment, especially those who came from Addis. The decision you took, the commitment you took to come here with us is, it is unforgettable really. በጋራ እንችላለን በሚል መሪ ቃል ለራዕዩ ስኬት እየተጋ የሚገኘው የቦንጋ ዩኒቨርሲቲ አፍሪካን እንመግብ በሚል የምግብ ዋስትናን ለማረጋገጥ በጌሻ ወረዳ በእንሰትና ሌሎች ሰብሎች ላይ በትኩረት እየሰራ ነው። የዩኒቨርሲቲው ፕሬዝዳንት ዶክተር ጴጥሮስ ወልደ ጊዮርጊስ የምርምር ማዕከሉን በይፋ ባስጀመሩበት ወቅት ከዓለም አቀፉ የምግብ ድርጅት ፋኦ ከሌሎች ዓለም አቀፍ ድርጅቶችና ከተለያዩ የምርምር ተቋማት ጋር ዩኒቨርሲቲው በትብብር እየሰራ እንደሆነ ገልጸዋል። አመራረት ላይ አፋፋቅ ላይ በባለቤትነት ስራውን ሲሰሩ ማሽኑን ዴቨሎፕ በማድረግ ለኢትዮጵያ ትልቅ ዋጋ የከፈሉ ሰዎችን በመካከላችን አሉ። ያንን እኛም ለማስፋት እንሞክራለን። በዚህ ብቻ እንታጠርም። ለአካባቢ ለወጣቶችም ለእናቶቻችንም እንደ ከዚህ በፊቱ ሌበር ኢንቴንሲቭ በሆነ ሁኔታ የሚያመርቱትን አመራረት ለመቀየር ጥረት እናደርጋለን። የቦንጋ ዩኒቨርሲቲ ከመማር ማስተማር ባለፈ ያከናወነ የሚገኘውን ማህበረሰብ ተኮር የግብርና ልማት ተግባራትን አጠናክሮ እንደሚቀጥልም ፕሬዝዳንቱ ተናግረዋል። በሁሉም ዘርፍ በመማር ማስተማሩ፣ በምርምሩ፣ በማህበረሰብ አገልግሎቱ ቅድም ወንድሞቼ እንደጠቀሱት በጤናው ትምህርት ቤቶችን በመደገፉ ሁሉ ጊዜ ከናንተ ጎን እንቆማለን። እናንተም ከጎናችን ነበራችሁ። የካፋ ዞን የመንግስት ተጠሪ አቶ አጥናፉ ኃይሌ በበኩላቸው የቦንጋ ዩኒቨርሲቲ እስካሁን ያከናወናቸው ተግባራት አድናቆት የሚቸራቸው ናቸው ብለዋል። አሁን ያለነው በካፋ ዞን ጌሻ ወረዳ ላይ ነው። የቦንጋ ዩኒቨርሲቲ ከተለያዩ ባለድርሻ አካላት ጋር በተለይ ከፋኦ ድርጅት ጋር በጋራ በመሆን በዞኑ ውስጥ የሚሰሩ የምርምር ስራዎች ውስጥ አንዱ የሆነውን የጌሻ ወረዳ ተገሎ የምርምር ጣቢያ አካባቢ ነው ያለነው። በርካታ ነገሮችን ያየን ነው። በተለይ የቦንጋ ዩኒቨርሲቲ በርካታ ስራዎችን በእኛ ዞን እየሰራ ነው። በማህበራዊ ዘርፍ፣ በጤና፣ በትምህርት፣ አረጋውያንን በመደገፍ በኢኮኖሚ ዘርፍ ስንመጣ ደግሞ በግብርናው በርካታ ስራዎችን እየሰራ ነው። ከሚሰሩ ስራዎች መካከል አንዱ የአካባቢ ከዚህ በፊት በአካባቢ በተለምዶ ሲሰሩ የነበሩ የእንሰት ምርቶች በአሁኑ ሰዓት በምርምር በመታገዝ የተሻለ ምርት እንዲሰጥ ምርታማ እንዲሆን የማድረግ ስራ በየምርምር ጣቢያው የተሰራ ነው ያለው። ዛሬ እሱን አይተናል። በሌላ በኩል ደግሞ እንሰት ከምግብ ዋስትና አልፎ ዛሬ የገበያ ምግብ ሆኗል። ገበያ ላይ የሚሸጥ ምግብ ሆኗል። ለምሳሌ ቆጮ ከጌሻ ወረዳ ከወዶ ተነስቶ ቦንጋ ላይ ሄዶ እየተሸጠ ከዛም ያለፈ ነው የንግድ ሆኗል። ከቤት ፍጆታ ባለፈ ለንግድም ሆኗልና ይህን ስራ ለማስፋት ቦንጋ ዩኒቨርሲቲ ከሌሎች ድርጅቶች ጋር በጋራ በመሆን አፍሪካን መመገብ በሚል ርዕስ በርካታ ስራ በእንሰት ላይ እየሰራ ነው። ዛሬ በጌሻ ወረዳ ተገሎ ላይ እንሰት ተክለናል።
ስራዎችን በምርምር በማስደገፍ ህብረተሰቡን ተጠቃሚ ለማድረግ ዩኒቨርሲቲው እየሰራ መሆኑን የዞኑ አስተዳደርም ሆነ ህዝቡ ይረዳል ያሉት አቶ አጥናፉ እነዚህ በዩኒቨርሲቲው እየተከናወኑ ያሉ ውጤታማ ተግባራትን ለህዝቡ ማውረድ በሚቻልበት ሁኔታ ላይ ዞኑ በትኩረት እየሰራ እንደሚገኝም ተናግረዋል። እንሰት ላይ ዞኑ ከፍተኛ የሆነ ልምድ ያለው ነው። በየወረዳው የእንሰት ስራ በጣም ይሰራል። በተለይ እንሰት ላይ ያለው ተግዳሮት አንዱ የበሽታ ነው። በእንሰት በሽታ ላይ ደግሞ መድኃኒት አልተገኘም። ስለዚህ ምንድነው ዝርያ አዲስ ባይሆንም ከዚህ በፊት የነበሩ የኖቮ ዝርያ በሽታን መቋቋም የሚችል ዝርያ ነውና ህብረተሰቡ ወደዚህ ዝርያ እንዲያተኩር ለማድረግ በተለይ እዚህ ቦታ ላይ የሚዘጋጅ ችግኝ አርሶ አደሩ ጋር ቀጣይ የሚሰራጭ ነው። በሌላ በኩል ደግሞ አርሶ አደሩ በእጁ ያለውንም ዘር እየመረጠ እየተከለ እንዲሄድ ባለሙያዎቹን በዛ ልክ የሚያስተምሩ ይሆናል። ምርምር አለ፣ ዩኒቨርሲቲ አለ። የኛ ተቋም ደግሞ በየመዋቅሩ ያለው ጽህፈት ቤቶች አሉ፣ የግብርና ተቋማት አሉ። እነዚህ ደግሞ ወደ አርሶ አደሩ የማስፋት በሽታን እንዴት መቆጣጠር እንዳለበት፣ ዝርያዎችን እንዴት መጠቀም እንዳለበት፣ እንዴት ማረም እንዳለበት፣ እንዴት መኮትኮት እንዳለበት፣ እንዴት ከተለያዩ ውጫዊ ችግሮች መጠበቅ እንዳለበት በመንግስት በኩል ሰፊ ስራ እየሰራን ነው። በኢትዮጵያ የፋኦ ዳይሬክተር ክብርት ወይዘሮ ፋራይ ዚሞዲዚን ጨምሮ ሌሎች ከፌዴራል ከክልልና ዞን በጉብኝቱ ላይ የተሳተፉ ሲሆን ከእነዚህ መካከል በኢትዮጵያ የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት ዳይሬክተር ዶክተር ካሳሁን ተስፋዬ አንዱ ናቸው። ዳይሬክተሩ የቦንጋ ዩኒቨርሲቲ እያከናወነ ያለው ተግባር የሚያስመሰግነው እንደሆነ ተናግረዋል። ከጧት ጀምረን በቦንጋ ዩኒቨርሲቲ የሚካሄዱትን የተለያዩ የልማት ስራዎች ነው የጎበኘ ነው። በተለይ ደግሞ ያስገረመኝ ኦልሞስት በየወረዳው ቦንጋ ዩኒቨርሲቲ የምርምር ጣቢያ አለው። ይሄ የምርምር ጣቢያ በቀላሉ በየወረዳው ያለውን አርሶ አደር እና ማህበረሰብ ለመድረስ እድል ይፈጥርለታል። ስለዚህ እንደ ከፍተኛ ትምህርት ተቋም ለአካባቢ ማህበረሰብ በግብርና ቴክኖሎጂ፣ በንብ ማነብ፣ በእንስሳቶች እንደዚሁም ደግሞ በናቹራል ሪሶርስ ማኔጅመንት ወይም በተፈጥሮ ጥበቃ ላይ የተለያዩ ስራዎችንና ተግባራትን የሚሰራ ተቋም ነው። የተማረ የሰው ኃይልም አለው። ስለዚህ ከዚህ አንጻር እነዚህን ቴክኖሎጂዎች ወደ ማህበረሰቡ ለማውረድ የሚያደርገው ጥረት ለማየት ችያለሁኝ። ይሄም በጣም የሚያበረታታ በጣም የሚያስደንቅ በተለይ ከእድሜው አንጻር በጣም የሚያስደንቅ ስራ እንደጀመሩ ለመታዘብ ችያለሁኝ። የቦንጋ ዩኒቨርሲቲ ከተመሰረተ ጥቂት በጣት የሚቆጠሩ ዓመታት እድሜ ያለው ቢሆንም የሚያከናውናቸው ሁሉን አቀፍ ጥረቶችን ለማገዝ ኢንስቲትዩታቸው በቀጣይ ከዩኒቨርሲቲው ጋር ለመስራት የያዛቸው እቅዶች ስለመኖራቸውም ዶክተር ካሳሁን ጠቁመዋል። እንግዲህ የኛ ተቋም አሁን በዚህ በላይቭ ስቶክ አካባቢ በተለይ ደግሞ የዴሪ ወይም የእንስሳትና የከብት ማደለብ ስራ ላይ ዘመናዊ ቴክኖሎጂን በመጠቀም የማሻሻል ስራዎችን ከሌሎች ጋራ እየሰራን ያለ ነው። ይሄንን በቀጣይ ለመስራት ንግግር ጀምረናል። በተጨማሪ ደግሞ እንደ ሀገር በዓለም አቀፍም ደረጃ ከፍተኛ የማዳበሪያ እጥረት አለ። ይሄን እጥረት ለመቀነስ እንደ ሀገር እንደ አቅጣጫ ይዘን እየሰራን ያለ ነው። በተለያየ ሌቭል ተረፈ ምርቶች ካሉ የግብርና ተረፈ ምርቶች ካሉ እነዛን ተረፈ ምርቶች ኮምፖስት በማድረግ መጠቀም አለብን። ስለዚህ በተለምዶ የሚታወቀው የቨርሚ ኮምፖስት ነው። ነገር ግን ትልቅ ፖቴንሻል እንደ ሀገር አለን ብለን የምናስበው እኛ በተለይ ደግሞ የቡና ገለፈት በከፍተኛ ደረጃ ያለበት አካባቢ ላይ ዊንድሮ ኮምፖስቲንግ የሚባል ነው። ዊንድሮ ኮምፖስቲንግን በሚመለከት ደግሞ እኛ የስልጠና ማኑዋል አዘጋጅተናል። ስለዚህ ይሄንን የስልጠና ማኑዋል ወደ ታች ለማውረድ ቦንጋ ዩኒቨርሲቲ ትክክለኛው መንገድ ነው ብለን ነው የምናስበው። ስለዚህ አንዱ የስልጠና ማዕከል በቀጣይ ቦንጋ ዩኒቨርሲቲ ይሆናል። ኤንዲፒ ቦንጋን መልሶ የማልማት ፕሮጀክት ለልማት ተነሺ ለሆኑ የከተማዋ ነዋሪዎች የመጀመሪያ ዙር የቦታ ርክክብ አደረገ። የፕሮጀክቱ እንቅስቃሴ ከቅርብ ጊዜያት ወዲህ የተቀዛቀዘ ቢመስልም የካሳ ስሌት፣ የቦታ ዝግጅትና ተያያዥ ስራዎች እየተከናወኑ መቆየቱ ተጠቁሟል። ምህረት ማሞ ተጨማሪ አላት። አሁን እንግዲህ ወደዚህ የመጣ ነው። ብዙ ጊዜ እንግዲህ እንደሚታወቀው ቦንጋ ከተማ ላይ በመልሶ ማልማቱ ጋር ተያይዞ የቦንጋ ከተማ ላይ 44 ሄክታር ውስጥ ያሉትን ሰዎች ካሳ እየከፈልን ማልማት የሚፈልጉትን በቦታው ላይ እያለሙ እንዲቀጥሉ ማልማት እስከቻሉ ድረስና ፕላን እስከፈቀደ ድረስ ማልማት እንደሚችሉ በአክሲዮን በተለያየ አይነት መልኩ ማልማት እንደሚችሉ ተነጋግረናል። ማልማት የማይችሉትን የልማት ተነሺዎች ደግሞ ከቀበሌ ቤት ነዋሪዎች ውጪ ቦንጋ ብሔራዊ ሙዚየም አካባቢ 35 ግለሰቦች
ቤትና ንብረት ግምት አጠናቀናል። የተለያየ ላንድ ሳይዝ ነው ያላቸው ከ25 ካሬ ሜትር እስከ 500 ካሬ ሜትር ያላቸው የፕሎት ሳይዝ ናቸው። በእኛ ሙያ እንግዲህ የመሬት አጠቃቀም ሁሎችም ከንግድ አካባቢ ነው የሚነሱት። እነዚህ የሚነሱትን የመሬት ሳይዝ አከፋፍለን በምንሰጥበት ጊዜ አንደኛ የመሬቶቹ ለእያንዳንዱ የሚሰጠው ሳይት ፕላኑ ላይ የሰፈረው ልክ ነው፣ ተጨማሪ አይሰጥም። የዛሬው ያው ኤንዲፒ ስራ መልሶ ከተማውን የማልማት ስራ መጀመሩ ከዚህ ቀደም ይታወቃል። ነገር ግን በተለያዩ ምክንያቶች ተቀዛቅዘው የተወሰነ ጊዜ ቆይቷልና አሁን ይሄ የተቀዛቀዘው ስራ በተሻለ መንገድ መሄድ እንዳለበት በዞንም በከተማም ደረጃ ተግባብተን ይህን ስራ ደግሞ በትኩረት እንዴት መስራት ያለብን የሚለውን ተነጋግረን ተማምነን ወደዚህ ስራ ከገባን ኦልሞስት ከ11 ቀን በላይ አስቆጥረናል። በዚህ ዙር በተለይ በሙዚየሙ አካባቢ ያሉ በሙዚየሙ ክልል ውስጥ ያሉ አካባቢዎች ላይ ያሉ የግለሰብም እንደዚሁም የመንግስት ይዞታ ያላቸውን ሰዎች የማስነሳት ስራ በትኩረት ለመስራት እቅድ ይዘን ነው የተነሳ ነው። ከዛም ውጪ በተለምዶ ቅማል ሰፈር የሚባለው ባንክ ንግድ ባንክ ጀርባ ያለውን መሬት እዛም አካባቢ ላይ በዛው ልክ መነሳት ያለባቸውን በመለየት ነው ቦታ ለማዘጋጀት ጥረት ለማድረግ የሞከር ነው። በዚህ ደረጃ ያው ወደ 52 የሚሆኑ ፕሎቶችን ነው በዚህ ዙር እናስተላልፋለን ብለን እቅድ ያዝ ነው። ቦንጋ ከተማን በመልሶ ማልማት ፕሮግራም ተይቶ ሰፊ ስራ እየተሰራ ነው። እዚህ ሰፊ ስራ የሚሰራው ዋነኛው ያው 44 ሄክታር መሬት ላይ ፕላኑን አውርደን ቦንጋን ትላንት ከነበረችበት ዛሬ እንቀይራለን ተብሎ ነው ስራው እየተሰራ ያለው። በዚህ መሰረት ያው በርካታ የከተማ ነዋሪ እና አጠቃላይ በከፋ ዞንና ከከፋ ዞን ውጪ ያሉ በመንግስት ተቋማትና ነዋሪዎች፣ ነጋዴ ማህበረሰብ፣ ሀገር ውስጥና ሀገር ውጭ ያሉ ሰዎች ይህንን ፕሮግራም በእውቀት በገንዘብ በሀሳብ በመደገፍ ስራው ሰፊ ስራ እየተሰራ ያለበት ሂደት አለ። ከዛ አንጻር አንደኛው መግባባትና መነጋገር ፕላኑ መሬት ላይ እንዲወርድ የማድረጉን ጉዳይ ያው በየተለያየ ጊዜ መድረክ ተመቻችተው ውይይት ተደርጎ ስምምነት ላይ ተደርሶ ነው ወደ ተግባር የተገባውና አሁን በዚህ ሂደት ውስጥ አንደኛው ተነሺ ነዋሪዎችን ቤታቸውን ንብረታቸውን መቁጠር መገመትና ግምት መክፈል ነው። ሁለተኛ እነዚህ ተነሺዎች ግምት ከከፈልን በኋላ ግምት ውስጥ የቤት ክራይ የ2 አመት እዛ አብሮ ከመደበኛ አትክልትና ከቤት ግምት በተጨማሪ ታክሎበታል። ሌላው ለነዚህ ተነሺዎች ተመጣጣኝ ቦታ ማዘጋጀት ነው። አንደኛ መኖሪያ ቦታ ነው፣ ሁለተኛ የንግድ ቦታ ነው። ይህንን ያው ነባር ነዋሪዎች ስለሆኑ በነባሩ አሰራር እንድስተናገዱ የቦታ ማዘጋጀት ስራ ሰፊ ስራ ተሰርቷል። ከዚህ ዛሬ በመጀመሪያ ደረጃ ያው ላውንቺንግ ስራ ነው የማስጀመር ስራ ነው ዛሬ እየሰራን ያለ ነው። እዚህ ቦታ ላይ ዛሬ ስንገኝ ከግል ቤት የተነሱና ከመንግስት ቤት ኖሮ የተነሱትን ያው ቦታ የመስጠትና ዛሬ ከነሱ ጋር የመጀመሪያን የማረካከብ ስራ እየተሰራ ያለበት ሂደት አለ። ዛሬ የመጀመሪያ የማስጀመሪያ መርሃ ግብር ነው። ገና ነው እየተላለፈ ያለው። እያንዳንዱ አሁን ከተነሺ ከዚህ በፊት በዚህ በኤንዲፒ ወይም በመልሶ ማልማት ስራ ምክንያት የሚነሱ ነዋሪዎች ካሳ ተከፍሏል። ከዛ በኋላ መሬት የሚተላለፍ ምናልባትም ቀበሌ ቤት ያሉ ሰዎች ካልሆኑ በቀር ከግል ተነሺ ካሳ ከወሰዱ ሰዎች መሬት አልተላለፈም። ትንሽ ጊዜ የወሰደውም መሬት ማዘጋጀት ያስፈልጋል፣ ለሰዎች ማስተላለፍ ያስፈልጋል። ሰዎች ደግሞ ካሳ የወሰዱትን ገንዘብ ሳያባክኑ ልክ ምትክ ለሚሰጣቸው ቦታ ላይ መገንባትና ማልማት ይኖርባቸዋልና ያ ነው ሲሰራ የቆየው። ዛሬ አሁን የምንገኝበት ቦታ ቅድም ማዘጋጃ ስራ አስኪያጅ ተወካይ እንደገለጸው እውነት ለመናገር ጥሩ ቦታ ነው የተዘጋጀው። ከዚህ በፊት በሌላ ፐርፐዝ የተያዘ ግን ደግሞ ለአሁን ለዚህ ፐርፐዝ ወይም ለዚህ ዓላማ መዋል አለበት ተብሎ ነው አሁን የምንገኝበት ቦታ የተዘጋጀው። ከዛም ሌሎች ቦታዎች ላይ ይሄ በዚህ ብቻ በቃም ሌሎች ቦታ ላይ እየተዘጋጀ ያለ ዝግጅት አለ። አሁን እዚህ የመጀመሪያው ነው። የመጀመሪያ ዙር ካሳ የከፈሉ የወሰዱ ሰዎች ናቸው እዚህ የወሰዱ ያሉትና አሁን የምንገኝበት ላይ በመኖሪያ ለሚስተናገዱ ሰዎች እዚህ ተዘጋጅተዋል።
እዚህ አሁን የተገመገመው ቢያንስ ወደ 30 ሰውን የሚይዝ ቦታ ነው እዚህ የተዘጋጀው። ከዛ ቀጥሎ ወደ ላይ እንደዚሁ ለንግድ ደግሞ የንግድ ቦታ ለቀቁ አሉ ሰዎች ወደ 10 ቦታ ከዚህ ከፍ ብሎ አስፋልት ዳር የተዘጋጀ አለ። ከዛም ባለፈ እንደዚህ በያለበት ቦታ የተፈለገ ወደዛ ወደ ኮሌጅ ድልድዩን ተሻግረ እንደዚህ ለሁለት ሰው የተዘጋጀ ቦታ አለ። ከዛም ሻታ ድልድይ ላይ 7 እንደዚህ ለንግድ ነው። እነዚህ የንግድ ቦታዎች ናቸው። ከዛም አንድ በፍላጎት አለም ጎኖ ላይ የተዘጋጀም አለ። ሲገነባም አዲስ ከተማ ነው የሚመሰረተውና ቢያንስ ፕላኑን የጠበቀ ከተማ መሆን አለበት። እያንዳንዱ አዲስ ሲመሰረት በዘፈቀደ መሆን የለበትምና እሱንም የባለሙያ እገዛ የተደረገ ቅድም ያልነውን ማሽን የማምጣት ቀጥሎም መሰረተ ልማት ማሟላትን ይጠይቃል። ያው የግድ ነው። መብራት ያስፈልጋል እዚህ አካባቢ ይሄ መንግስት ድርሻ ነው የሚሆነው። እንደዚሁ ውሃ መስመር ያስፈልጋል። ውሃ መስመር እንደውም ዝም ብለን ቅድም ስናወራ በፊት እዚህ መጥቶ ከላይ የደረሰ መስመር ካጭር ነው የሚቀጥለው። እሱ አይቸግርም። መብራትም ብዙ ችግር አይደለም። ያው ማስገመትና ለዛ የሚሆን የትራንስፎርመር ነገር ያስፈልጋል። ዞሮ መሰረተ ልማት ስለሚያስፈልግ ለማስገባትም ብዙ ሩቅ አይደለምና እሱም የመንግስት ድርሻ ስለሚሆን እኛ የምንወስደው አሳይመንት ነው የሚሆነው። ዳይሬክት ኤዲ ከደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ጤና ቢሮ ጋር በመተባበር ነፃ የአይን ሞራ ግርዶሽ ህክምና ሊሰጥ ነው ተባለ። አገልግሎቱ የሚሰጠው በገብረ ጻዲቅ ሻዋ አጠቃላይ ሆስፒታል ሲሆን ሆስፒታሉም ከዞን ጤና መምሪያ ጋር በመሆን ለተግባራዊነቱ እየተንቀሳቀሱ እንደሆነ አስታውቋል። ምረታ ብርሃኑ ተጨማሪ አላት። ዳይሬክት ኤድ የተሰኘ ዓለም አቀፋዊ ግብረሰናይ ድርጅት በጤና፣ በትምህርት፣ በንጹህ የመጠጥ ውሃና በድንገተኛ የደራሽ ምግቦች ድጋፍ ዙሪያ አገልግሎት እየሰጠ የሚገኝ ሲሆን ከፈረንጆቹ 1994 ጀምሮ በኢትዮጵያና በ34 የአፍሪካ ሀገራት ላይ እየሰራ ይገኛል። ከየካቲት 22 እስከ 26 ድረስ ከክልሉ የጤና ቢሮ ጋር በመተባበር በገብረ ጻዲቅ ሻዋ አጠቃላይ ሆስፒታል ነፃ የአይን ምርመራ ግርዶሽ ቀዶ ጥገና ለማድረግ መዘጋጀቱን የገለጹት የዳይሬክት ኤድ ካምፓኒ ቲም ሊደር ዶክተር ጌትነት ንጉሴና የድርጅቱ የህዝብ ግንኙነት ኃላፊ የሆኑት አቶ መስፍን መሐመድ ናቸው። የገብረ ጻዲቅ ሻዋ አጠቃላይ ሆስፒታልም በእነዚህ ቀናት የቀዶ ጥገና ክፍሉን ለዚህ በጎ ተግባር ዝግጁ ማድረጉን የሆስፒታሉ ስራ አስኪያጅ አቶ ፍቅረ ማርያም ጳውሎስ ገልጸዋል። የከፋ ዞን ጤና መምሪያን በበኩሉ ለህዝቡ የተለያዩ የሚዲያ አማራጮችን በመጠቀም ጥሪ ከማስተላለፍ ጀምሮ ሌሎች ደጋፊ ተግባራት እንደሚያከናውኑ የመምሪያው ኃላፊ አቶ አክሊሉ አሰፋ ተናግረዋል። የአይን ሞራ ግርዶሽ ያለባቸው የህብረተሰብ ክፍሎች በየአቅራቢያቸው በሚገኝ የቀበሌ ጤና ኬላዎች በመቅረብ እስከ የካቲት 20 ድረስ በጤና ኤክስቴንሽኖች አማካኝነት ተመዝግበው ዝግጁ መሆን እንዳለባቸው ጠቁመዋል። በአፍሪካ ሀገር አቋራጭ ሻምፒዮና በወጣት ሴት 6 ኪሎ ሜትር ሩጫ ውድድር ኢትዮጵያውያን አትሌቶች አሸንፈዋል። በስኮትላንድ በሚካሄደው የዓለም የቤት ውስጥ ውድድር ኢትዮጵያ በ6 ወንድና በ8 ሴት አትሌቶች ትወከላለች። የነዚህ ዜና ጥንቅር እንደሚከተለው ይቀርባል። በአፍሪካ ሀገር አቋራጭ ሻምፒዮና በወጣት ሴት 6 ኪሎ ሜትር ሩጫ ውድድር ኢትዮጵያውያን አትሌቶች አሸንፈዋል። የወጣት ሴት 6 ኪሎ ሜትር ሩጫ ውድድርም ሮቤ ዳዳ አንደኛ፣ የኔነሽ መክት ሁለተኛ እንዲሁም ትነበብ 13ኛ ደረጃን ይዘው አጠናቀዋል። በዚሁ ርቀት መቅደስ አለምሸት አራተኛ፣ ኮከብ አበራ አምስተኛና አልማዝ ዮሐንስ 8ኛ ደረጃ መያዛቸውን የኢትዮጵያ አትሌቲክስ ፌዴሬሽን መረጃ አመላክቷል። በተመሳሳይ በስድስተኛው የአፍሪካ ሀገር አቋራጭ ሻምፒዮና አዋቂ ሴት 10 ኪሎ ሜትር ውድድር ደጊቱ አዝመራ 3ኛ፣ አንቺን አሉ ደሴ 5ኛ፣ ጽጌ ኃይለ ስላሴ 8ኛ፣ ያልጋ ሰው አገኝ 9ኛ፣ ፋንታዬ በላይኔ 11ኛና ዘበናይ አያና 12ኛ ደረጃን በመያዝ ማጠናቀቅ ችሏል። በተመሳሳይ ዜና በስኮትላንድ በሚካሄደው የዓለም የቤት ውስጥ ውድድር ኢትዮጵያ በ6 ወንድና በ8 ሴት አትሌቶች ትወክላለች። በዚህ መሰረት በሴቶች 800 ሜትር አትሌት ሀብታም አለሙ፣ ጽጌ ዳጎማ ሲካፈሉ ወርቅነሽ መሰለ በተጠባባቂነት ተይዛለች። እንዲሁም በ1500 ሜትር አትሌት ፍሬወይኒ ኃይሉ፣ ድርቤ ዌልቲጂና ብርቄ ኃይሉ ይሳተፋሉ። ለምለም ኃይሉ፣ ጉደፍ ጸጋይና ሂሩት መሸሻ በ3000 ሜትር ኢትዮጵያን ሲወክሉ መልከናት ውዱ በተጠባባቂነት ተይዛለች። በወንዶች 5000 ሜትር ሰለሞን ባረጋና ጌትነት ዋሌ የተካተቱ ሲሆን ጥላውን ኃይሌ በተጠባባቂነት ተይዟል። በሌላ በኩል አትሌት ሳሙኤል ተፈራና ቢኒያም መሐሪ በ1500 ሜትር ኢትዮጵያን ይወክላሉ። በ800 ሜትር አትሌት ኤፍሬም መኮንን በብቸኝነት ኢትዮጵያን እንደሚወክል ታውቋል። በስኮትላንድ ግላስጎ በሚደረገው 19 አይነት የዓለም የቤት ውስጥ ውድድር 20 የዓለም ሻምፒዮኖች፣ 7 የኦሎምፒክ አሸናፊዎች፣ 18 ያለፈው የቤት ውስጥ አሸናፊዎች ይሳተፋሉ። በአጠቃላይ ከ133 ሀገራት የተውጣጡ 651 አትሌቶች በውድድሩ እንደሚካፈሉ ተገልጿል።
የእንግሊዝ የካራቦ ዋንጫ ፍጻሜ ጨዋታ ሊቨርፑል ቼልሲን በ118ኛው ደቂቃ ቨርጂል ቫን ዳይክ ባስቆጠረው ጎል የዘንድሮን የእንግሊዝ እግር ኳስ ሊግ ሻምፒዮን ሆኗል። ሁለቱ ቡድኖች በመደበኛ ጨዋታ ክፍለ ጊዜ ግብ ባለማስቆጠራቸው ወደ ተጨማሪ ሰዓት አምርተዋል። በዚህም በተጨማሪው ሰዓት የሊቨርፑል ተከላካይ ቨርጂል ቫን ዳይክ በ118ኛው ደቂቃ ባስቆጠራት ብቸኛ ግብ ሊቨርፑል ቼልሲን በማሸነፍ በውድድር ዓመቱ የመጀመሪያ ዋንጫውን ማሳካት ችሏል። ጀርመናዊ አሰልጣኝ የርገን ክሎፕ ከሊቨርፑል ጋር 7ኛ ዋንጫቸውን ማሳካት ችለዋል። There's the delivery. Van Dijk! Yes! It's absolutely amazing! Legend is written for Virgil van Dijk and these Liverpool teenage sensations. You cannot believe how they do it time after time after time. Led by that man Virgil van Dijk, and Liverpool produce perhaps their greatest ever Wembley win. Well, we used to have a toe tap with Jordan Henderson. What's Jurgen Klopp going to see Virgil van Dijk do? Well, he's going to lift it with the manager. Liverpool are winners again. The League Cup is theirs for the 10th time. Nobody does it better than Liverpool in this competition. And for Jurgen Klopp, what a way to start his send-off. His skipper scoring the goal, and it's another red day at Anfield South. ክቡራን ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን እየመራው እኔ ብሩክታይት ብርሃኑ አብራችሁ ቆይታ አደረኩ። ከቀሪ የካፋ ቴሌቪዥን መሰናዶች ጋር መልካም